ሰላም ጤና ይስጥልን ክቡራን ተመልካቾቻችን አድማጮቻችን የሰዓቱን አበይት መረጃዎች ይዤላችሁ ቀርቤያለሁ። በዛሬው ዕለት ከረፋዱ ጀምሮ በመቀሌ ሰማያት ላይ የጦር ጀቶች እያንዣበቡ ይገኛሉ። ብዙዎቻችሁ እንደተከታተላችሁት በዛሬው ዕለት የህወሓት ምክር ቤት ዶክተር ደብረጽዮን ገብረ ሚካኤልን የትግራይ ክልል ርዕሰ መስተዳድር አድርጎ መርጧል። ጠቅላይ ሚኒስትር አብይ አህመድ የጀነራል ታደሰ ወረደን ሹመት በሚቀጥሉት አንድ ዓመት ያራዘሙት ከሁለት ሳምንት በፊት ነበር። ነገር ግን የፕሪቶሪያው ስምምነት አልተተገበረም በሚል ተቃውሞ ሲያሰማ የቆየው ህወሓት የጀነራል ታደሰ ወረደን ፕሬዝዳንትነት አልቀበልም በማለት የራሱን ፕሬዝዳንት በዛሬው ዕለት ይፋ አድርጓል። የጠቅላይ ሚኒስትሩን ሹመትም ውድቅ አድርጓል። በመሆኑም የፕሪቶሪያው ስምምነት በይፋ መጣሱ ታውቋል። እንደገና በትግራይ ክልል ጦርነት መቀስቀሱ አይቀሩ ነው የሚል ግምቶች ከበርካታ ዲፕሎማቶች እየተሰጡ ይገኛሉ። የፌደራል መንግስቱም ዛሬ በአየር ኃይሉ በኩል በመቀሌ ሰማይ ላይ በጦር ጀቶችን ሲያንዣብብ ድሮኖችን ሲያንዣብብ ነው ያለው። እስካሁን ድረስ የደረሰው ጉዳት አልታወቀም። ነገር ግን ድሮኖችና የጦር ጀቶች እየተመላለሱ ነው የሚገኙት። ተመልካቾቻችን አድማጮቻችን፣ ሌላው ህወሓት በዚሁ ጉባኤው ጀነራል ፍስሐ ማንጁስን የቲዲኤፍ ዋና አዛዥ አድርጎ መምረጡን እንዲሁም ወዲ ኢምበተይ የቲዲኤፍ ምክትል አዛዥ ሆነው ዛሬ መሾማቸውን ይፋ አድርጓል። ወታደራዊ ክንፉ ማለት ነው። አጠቃላይ ያለው ነገር እየተካረረ ነው የመጣው። አሁን በደረሰን መረጃ መሰረት ሰበር መረጃ የትግራይ መንግስታዊ ተቋማት የባንክ አካውንቶች እንዲዘጉ ለብሔራዊ ባንክ መመሪያ ተላልፏል። በመንግስት በኩል በፌደራል መንግስቱ በኩል ማለት ነው። የመንግስት ተቋማት አካውንቶች በሙሉ ሳይቀሩ በትግራይ ክልል ያሉት እንዲዘጉ የሚል ነው። ወትሮም የፌደራል መንግስቱ ትግራይ አካባቢ የሚከተለው ነገር ሲጀ ማድረግ ነበር፣ የመክበብ ጉዳይ ነበር። አሁን ደግሞ የከፋ ነገር ሆኗል። ይሄ ነገር ወዴት እንደሚያመራ ለብዙዎች ግልጽ ነው። ነገሮች እየተካረሩ መጥተዋል። በሚቀጥሉት ቀናት ምን እንደሚፈጠሩ መገመት በጣም አስቸጋሪ የሆነበት ጊዜ ላይ ነው የምንገኘው። ተመልካቾቻችን አድማጮቻችን፣ ወደ ጀነራል ታደሰ ቢሮ የሚወስደው መንገድ በኃይል እንዲዘጋ መደረጉ ታውቋል። ይሄ በፌደራል መንግስቱ አማካኝነት ማለት ነው፣ ጥቃት እንዳይደርስባቸው በሚል ነው። የሆነ ሆኖ ህወሓት ለመጪው ነገር መዘጋጀቱን ይፋ ያደረገበት ነው። በትግራይ ክልል ለሁለተኛ ጊዜ የተፈራው ጦርነት መቀስቀሱ አይቀሬ መሆኑን የሚያመላክቱ ነገሮች ናቸው እየሆኑ ያሉት። ተመልካቾቻችን አድማጮቻችን፣ ሰበር መረጃው ግን ይሄ ብቻ አይደለም። አሁን የደረሰን ተመልካቾቻችን ዛሬ ማምሻቸውን የሱዳን ድሮኖች በአባይ ግድብ ዙሪያ በሰማዩ ላይ ቅኝት ሲያደርጉ ተስተውለዋል። ድንቃጤ ተፈጥረዋል። በግድቡ ላይ አንድ ጉዳት እንዳይደርስ፣ ይህ ነገር ቢደርስ ደግሞ ተጠያቂው የብልጽግና አገዛዝ ነው የሚሉ ጩኸቶች እየተሰሙ ነው። ምክንያቱም ዛሬ በማለዳ እንደሰማችሁት የኢትዮጵያ የጦር ድሮኖች ከባህር ዳር የካርቱም አየር ማረፊያ ኢታኖል ፋብሪካንም አውድመዋል በማለት ሱዳን ክስ አቅርባለች። የጀነራል አልቡርሃን የጦር ቃል አቀባይ እንደሰማችኋቸው ኢትዮጵያ ከኤምሬትስ ጋር በመተባበር የድሮን ጥቃት ፈጽማብናለች፣ እጃችንን አጣጥፈን አንቀመጥም፣ ለዚሁ ምላሹን እንሰጣለን በማለት ወታደራዊ ቃል አቀባዩ በይፋ የተናገሩት በዛሬው ዕለት ነው። ስለዚህ እንደምታውቁት ከሱዳን ጋር እነ ግብጾችም አሉ፣ ሌሎችም አሉ። ግብጽ ይሄ ደግሞ በጣም ትልቅ የነሱ ካርዳቸው ነው። ዛሬ ምሽቱን በአባይ ሰማይ ላይ የድሮን ቅኝት ሲያደርጉ አምሽተዋል መባሉ ሌላ ድንጋጤ ፈጥሯል። ምስራቅ አፍሪካ ወደ ለየለት ቀውስ መግባቱ አይቀርም የሚባል ነገር ነው። እንደምታውቁት በተለይ የኤምሬትስ እነዚህ የአርኤስኤፍ ሰልጣኞች በኢትዮጵያ ቤኒሻንጉል ክልል ውስጥ የጦር ማሰልጠኛ ማዕከል መሰጠቱ ሱዳን አስቆጥቷት ቆይቷል። ሱዳን ደግሞ ይህንን በምትልበት ጊዜ የኢትዮጵያ መንግስት ዛሬ ምላሽ ሰጥቶ ነበር። የውጭ ጣልቃ ገብነት ነው ክስ ያቀረበችብኝ፣ እኔ ምንም ነገር አልፈጸምኩም በሱዳን ላይ የሚል የኢትዮጵያ መንግስት። ሆኖም ሱዳን ቲፒኤልኤፍንና አንዳንድ የኢትዮጵያ መንግስት ጋር የሚፋለሙ ኃይሎችን በማስታጠቅ የኢትዮጵያ መንግስት ለማናጋት እየሰራ ነው የአልቡርሃን መንግስት በማለት የኢትዮጵያ ውጭ ጉዳይ ሚኒስቴር መክሰሱ ይታወቃል። የሆነ ሆኖ ይህ ነገር እየከረረ መጥቷል። እንግዲህ ነገሮችን ዶት አድርጋችሁ ማያያዝ ትችላላችሁ። ህወሓትን በዛሬው ዕለት ምርጫ መርጧል። ከህወሓት ጋር ያለው ፉክክር ወይም ውጥረት እንደዚህ ሊፈነዳ በደረሰበት ሰዓት ላይ ደግሞ
ከአልቡርሃን መንግስት ከሱዳን ጋር ያለው ውጥረት እዚህ ደረጃ ላይ መድረሱ ነገሮችን ማገናኘት ይቻላል፣ እንደሚያገናኝ ማለት ነው። ነገሮች እየከፉ የመጡበት ሁኔታ ላይ ነው ያሉት። አሁንም መረጃዎችን እየተከታተልን ነው የምንገኘው። ተመልካቾቻችን፣ አድማጮቻችን አዳዲስ መረጃዎች ካሉ እየተከታተል እናሳውቃችኋለን። ሰብስክራይብ አድርጉ። ይህን ቻናል ለሌሎችም ሰብስክራይብ እንዲያደርጉ ሸር በማድረግ የበኩላችሁን አድርጉ። በወቅታዊ ዜናዎች በቶሎ ቶሎ እንገናኛለን ማለት ነው። ሁላችሁንም እወዳችኋለሁ፣ አከብራችኋለሁ።